ሰላም ጤና ይስጥልን ውድ የጥቁር ፈርጥ ቤተሰቦች እንዴት ናችሁ? ዛሬ በአንድ ታሪክ ብቅ ብለናል። የዛሬው ባለ ታሪካችን እውነተኛ ስሜንና ሃይማኖቴን ስታውቅ ተለያየን ይለናል። ታሪኩ እንደዚህ ነው። ልጅቷ የሰፈራችን ቆንጆ ናት። ታዲያ ኩራቷ አይጣል ነው። የሰፈራችንም ወንዶች እሷን ለመጥበስ ያልሞከረ የለም። እሷ ግን ለማንም ፊት የምትሰጥ ስላልሆነች ስሟን ያጠፉ ነበር። ሹገር ምናምን ታጫውታለች እያሉ እኔም በሚወራወር የተነሳ ትደብረኝ ነበር እና በአንድ አጋጣሚ ጓደኛዬ እነሱ ቤት የሚሰራው ስራ ስለነበረ እንዳግዘው ይዞኝ ይሄዳል። ስራው ካለቀ በኋላ ችግር ካለ እንዲደውሉለት የኔን ስልክ ይሰጣል። ለምን የኔን ስልክ እንደሰጠ ባላውቅም አልተቃወምኩትም። አባትየውም እሷን ጠርተው ስልኬን እንድትቀበለኝ ያረጓታል። ማታ ላይ ስልኬን እየጎረጎርኩኝ ቴሌግራም ላይ ሄይ የሚል መልዕክት ቴክስት ደረሰኝ። ማን ነው ብዬ ፕሮፋይል ውስጥ ገብቼ ሳይ እሷ ነበረች። እኔም መልሼ ሄ ብዬ መለስኩላት እና ወሬያችን በዚሁ ቀጠለ። ስሜና ሃይማኖቴ ከእሷ ጋር በሚመሳሰል ሁኔታ ዋሸኋት። ለምን? እኔ እንጃ፣ እኔም አላውቅም። ምናልባት ስለማትመቸኝ አብረን ሆናለን። ግንኙነታችንም ለዚህ ይበቃል ብዬ ስላላሰብኩም ይሆናል። በቴሌግራም የጀመርኩት ጨዋታ ነፍስ ገዘርቶ ቅልጥ ያለ ፍቅር ውስጥ ገባል። ውሸቴ ግን ሁሌም እንዳስጨነቀኝ ነበር። እንዴት ብዬ እንደምነግራት ግራ እንደገባኝ ጊዜያት ነጎዱ። እኔም ከውሸቴ ጋር ተስማማው መሰለኝ ዝምታን መረጥኩኝ። ምንም ቢሆን እውነታ እንደተደበቀ አይቀርም። ከማን እንደሰማች ሳላውቅ እውነታው ላይ ደረሰችበት። መታ ስትጠይቀኝ እውነት እንደሆነ ነግሬያት ይቅርታ ጠይቂያት ያለችበት ትቻት ሄድኩኝ። አይኖቿ ውስጥ ያለውን ሐዘን፣ ግራ መጋባቷን እያየሁ መቆየት ስላልቻልኩኝ ደጋግማ ደወለችልኝ። አላነሳሁትም፣ ምክንያቱም ለጥያቄዎቿ መልስ ስለሌለኝ። ግን በጣም ጨንቆኛል። ምን ትመክሩኛላችሁ? ይላል የዛሬው ባለ ታሪካችን። እንግዲህ አንዳንድ ጊዜ የምንሰራቸው ስህተቶች ይገርሙኛል። ታውቃለህ፣ እንዴት የሰው ልጅ እሺ ስማችን አልፎ አልፎ እንደው ለማንፈልጋቸው ሰዎች ልንዋሽ እንችላለን። ግን ነገሮች የጠነከሩ ሲመጡ እውነታውን እንናገራለን። የዛሬው ባለ ታሪካችን አሁን ትንሽ ግራ በሚያጋባ ሁኔታ ነገሮች ጠንክረውም አንድ ላይም ሆኖ እውነተኛ ስምን ሃይማኖትን ለመናገር ፍላጎት አጥቷል። በእርግጥ መጀመሪያ ባለ ታሪካችን ሲነግረን ልጅቷን ብዙ የሚፈልጋት አይነት ሴት እንዳልነበረች ነግሮናል። ነገር ግን የሰው ልጅ ከውጭና ከውስጥ ይለያያል እና እየቀረብኩ ስትመጣ ደስ የሚል ስብዕና ያለው ተወዳጅ ሆኖ እናገኘዋለን። እና አንድ ሰው እንደዚህ ተወዳጅ ሆኖ ካገኘኸው በኋላ በውሸትህ ቀጥለህ ያንን ሰው መጉዳት የለብህም። እንደው እንደ ቀልድም አድርገን ወደ እውነታው መተህ እውነታውን መናገር ነበረበት መጀመሪያ ባለ ታሪካችን። እኔ አሁን ከባለ ታሪካችን የሰማሁት ሁለት ስህተት ነው ያየሁት። አንደኛ ነገር ስሙን ሃይማኖቱን ከመዋሸት አልፎ ሁለተኛ ሌላ ያየሁበት ስህተት ምንድን ነው? እውነታውን እሷ ካወቀች በኋላ በስነ ስርዓት ለምትጠይቀው ጥያቄዎቿን እየመለሰ እንዲህ ነው እንደዛ ነው ብሎ በትክክል በቃ እኔ እንጃ እኔ አላውቅም። ለእኛ ራሱ እንዳለ ለምን እንደዋሸው አላውቅም፣ ለምን እንዲያደረግኩ አላውቅም። ነገር ግን በጣም አዝኛለሁ። በጣም ውስጤን እድሜ ልኬን እየጸጸተኝ የነበረውን ነገር ነው ዛሬ ይዘሽ የመጣሽው። እንደውም ዛሬ እኔ ነፃ ወጣሁኝ ብሎ በስነ ስርዓት ይቅርታ ጠይቆ ከኔ ጋር መሆን አለመሆንሽ ያንቺ ውሳኔ ነው፣ ነገር ግን ይቅር በይኝ ብሎ ኦፖርቹኒቲ ለእሷ እንደመስጠት ፋንታ በተቃራኒው ያየሁት ነገር ምንድን ነው? ትቶ መሸሽ። ልጅቷን ትቷት ሄደ፣ ትቷት ሸሸ እና ይሄ አግባብነት አለው ብዬ አላምንም። እኔ አሁን ከዚህ ያየሁት ነገር ቢኖር ይሄ አግባብነት ያለውም ነገር አይደለም። አንዳንድ ግንኙነቶቻችን ላይ የምንወስናቸውን ውሳኔዎች ትኩረት ማድረግ ይገባል ብዬ አስባለሁ። በመጀመሪያ ትውውቃችን ላይ ምንድን ነው የምናወራው፣ ምንድን ነው የምንናገረው የምንለውን ነገር ትኩረት ማድረግ ያስፈልጋል። ራሳችንን ያልሆነ ነገር፣ ራሳችንን የማይመስል ነገር ባናወራ ጥሩ ነው። አንዳንዴ ኢምፕረስ ለማድረግም ሊሆን ይችላል እኮ የሌለ ነገር እናወራለን፣ መጨረሻ ላይ ዋጋ ያስከፍላል። እና እባካችሁ ሌሎች ሰዎች የምትማሩበት ነገር መጀመሪያ ላይ ከሰዎች ጋር የምናወራቸውን ነገሮች እንጠንቀቅ ነው። ምን
ምንድን ነው የምንለው? ምንድን ነው የምናወራው? ስለ ራሳችን የምንናገራቸው ነገሮች ምንድን ነው የሚለውን ይሄኛው ባለታሪካችን እንግዲህ ስምን የሚያክል ነገር፣ ሃይማኖትን የሚያክል ነገር፣ ራስን የተገነባበት ነገር ማለት ነው። በእርግጥ ስም ሊቀየር ይችላል የሆነ ሰዓት ላይ እንደው ስለማልፈልገው እንዲህ ተብዬ መጠራት ስለምፈልገው ይችላል። ግን ሃይማኖት ደግሞ ትልቅ ነገር ነው አይደል? የምንከተለው የምናምንበት ነገር ነው። እሱንም ትተን ከዛ ሌላ ሙሉ ለሙሉ ምድር ላይ የሌለ ሌላ ሰው ሆነን ተተዋውቀን የሰው ልጅ ያንን ሲያውቅ የእውነት ልብ የሚሰብር ነገር ነው። ስለዛ እንደኔ እንደዚህ አይነት ስህተቶችን ባንሰራ ባይ ነኝ። ለምን ደግሞ የፍቅር ግንኙነት ትልቁን የሰው ልጅ ህይወትን ክፍል ይዛል እና እንዴት ነው ስሜት ይጎዳል፣ ለረጅም ጊዜ አለማገገም፣ ብቻ ብዙ ብዙ ነገር ነው። በሰው ልጆች ህይወት ላይ መጫወት አስፈላጊ ነው ብዬ አላስብም። ባለታሪካችን እንደው በቻልከው አቅም የኛ ምክር ይቅርታ ካለመጠየቅ ከመሸሽ ይልቅ ወደፊት ቀርበ በትክክል ይቅርታ ጠይቃት። እንደዚህ ላይክ ቤተሰብ ሲቀጥል ደግሞ ጥያቄዎችም ካሏት ለምን እንዳደረግካቸው እንደሆነ እዚህ ጋር በግልጽ ባጽፍልንም ለምን እኔ አላውቅም እኔ እንጃ የሚሉ ነገሮች ይበዙታል። ለእሷ እኔ አላውቅም ከሆነ ምላሽህ እኔ አላውቅም ለምን እንደዚህ እንዳደረግኩሽ ግን ይቅር በይኝ የኔ ውድ። አብሮ መሆን አለመሆን የእሷ ውሳኔ ነው። እያስጨነቀ ያለው ስለዋሻ ስልኳን ስለማታነሳ ምናምን ከሆነ ነግራት። አጣታለሁ ብለህ ጭንቀት ውስጥ ነህ እንዳለን ልጅቷ አንተን ፈልጋ እየመጣች አንተ እየሸሸህ ነው ያለኸው። ለምን እየሸሸህ እንዳለህም የሚታወቅ ነገር የለም። አንዳንድ ጊዜ አንዳንድ ሰዎች አይገቡኝም። ምን የሚያደርጉት ነገር የሚገቡ አይደሉም። እና አንድ ሰው ይሄን ያህል ደረጃ ድረስ አብሮ ከተጓዝክ በኋላ የሰራኸው ስህተት ሲደረስብህ በግልጽ ቀርበህ ይቅርታ ጠይቀህ ያ ሰው እውነትም በቃ የሰው ተጸጽቷል ይቅርታ እንዳያደርግልህ ትቶ መሸሽ ምን አይነት ባህሪ እንደሆነ እንዲገባኝ አልቻለም። እኔ እንደውም ሙሉ ለሙሉ አንተ ላይ መቶ የሚባል ስህተት አይቻለሁ። መጀመሪያ ስምህን ሃይማኖትን ከመዋሸት አልፎ ቀጥሎ ደግሞ እውነታው ሲጋለጥ ስልክ አለማንሳት፣ ያው ይቅርታ እንደጠየቅካት ነግረኸናል፣ ግን ያለችበት ትሀት ነው የሄድከው ለማረጋጋት ነው። ምንም የሞከርከው ነገር የለም እና ሞር ብቻ ግንኙነት ላይ በጣም ራስ ወዳድ ባንሆን ጥሩ ነው። ራስ ወዳድ መሆን ትንሽ ሌላኛውን ሰው ይጎዳል። የኛ ምክር በትክክል ስልክህን አንስተህ አግኝተሃት ለጥያቄዎቿ መልስ ሰጥተህ አብሮ መሆን አለመሆን የራሷ ፈቃድ ነው። አንተም አብረህ መሆን ካልፈለግክ ያንተ ፈቃድ ነው። ግን ለጥያቄዎቿ መልስ ብትሰጣት ብታናግራት እኔ እንጃ ምን አላውቅም ብቻ ምንም ይሁን እሷ ማውራት የፈለገችውን ብታዳምጣት ባይ ነኝ። ለሌላ ጊዜ ግን እንደዚህ አይነት ስህተት አንተም አድማጮቻችን የምታዳምጡንም ባይሰራ ጥሩ ነው ብለን እናምናለን። ምክንያቱም አንዳንድ ውሸቶች የሰው ልጆችን ህይወት ይጎዳሉ በጣም። አንዳንድ ብቻ ሳይሆን ሁሉም ውሸት ይጎዳል በጣም እና ውሸት ላይ ግንኙነታችንን ባንጀምር ባይ ነኝ። እንግዲህ ከጠቀመ የኛ ምክር ይሄ ነው። ነገር ግን በዚህ ጉዳይ ላይ የምትሉት ሀሳብ ካለ አድማጮቻችን፣ ተመልካቾቻችን ለዚህ ወንድማችን የምትሉትም በሉት። በእኛ በኩል ግን ያለው ይሄን ያህል ብለናል። በሌላ ደግሞ ቀን ሌላ ታሪክ ሌላ ፕሮግራም ይዘን እንቀርባለን። ታሪኮቻችሁን ለእኛ ማጋራ የምትፈልጉ ሰዎች ካላችሁ አናግሩን። የእናንተንም ታሪክ ደግሞ እንደዚህ አድርገን አቅርበን እናወራበታለን፣ እንነጋገርበታለን።